ሃይ እንኳን በሰላም ጆጆስ ቻናል መጣችሁ። ዛሬ የምንሰራው የጾም ፒሳ ነው። የጾም ፒሳ በገብስ ቂጣ ማለት ነው የምንሰራው። እዚህ ጋር የምንሰራባቸውን ነገሮች አዘጋጅቻለሁኝ። እዚህ ጋር ሽንኩርት ከተፍ ያለሁኝ፣ ይሄ ትልቁ ቃሪያ፣ ቲማቲም፣ ቃሪያ፣ እዚህ ጋር ቶናለኝ። እዚህ ጋር ደግሞ መሽሩም እንደዚህ ቆራርጬ ከተፍ ያለው አጣጥቤ፣ ጎመኑም ይሄው እንደምታውቁት በደንብ ታጥቧል። እዚህ ጋር ቲማቲም ፈጭቻለሁኝ። እዚህ ጋር ደግሞ የምንጨምራቸው ጨው፣ ብላክ ፔፐር፣ ኦሊቭ ኦይል ሲሆን ይሄ ደግሞ የምናቦካበት ሊጣችንን የምናቦካበት እርሾ ነው። እዚህ ጋር ደግሞ የገብስ ዱቄቴ ይሄው እዚህ ጋር አለኝ። እንደምታዩት እዚህ ሀገር ነው የገዛሁት። ነጭ ገብስ ነው ማለት ነው። በገብስ ነው የምንሰራው የዛሬ ጾም ፒሳችንን። በእነዚህ ነገሮች መስራት እንጀምራለን። የምንሰራው ሁለት አይነት ፒሳ ነው። አንዱ በቶና አንዱ በቬጂቴብል ብቻ ማለት ነው። እንግዲህ በመጀመሪያ ሊጣችንን እናቦካለን። አብራችሁን ቆዩ። አሁን እንግዲህ ሊጣችንን እናቦካለን። እዚህ ጋር እርሾ ትንሽ ይኸው እንደምታዩት በጣም ትንሽ ለስለስ እንዲያደርግልኝ ትንሽ እርሾ ነው የምጨምረው፣ አላበዛም። ጨው ጨምራለሁ፣ ትንሽ ጨው፣ ሶሱ ላይ ጨው ስለሚኖረን ማለት ነው። አሁን በውሃ በደንብ ሚክስ አደርገዋለሁ ማለት ነው። ይኸው እዚህ ጋር እንደምታዩት የገብስ ሊጡን እዚያ ብቻ አሁን ክድን አደረገውና ለትንሽ ደቂቃ ቲማቲሙንና ሌላውን ሶስ እስከምሰራ አቆየዋለሁ ማለት ነው። ተመልሰን እንገናኝ። አሁን እዚህ ጋር እንደምታዩት ይኸው መጥበሻዬን አግያለሁ ከዘይት ጋር። በመጀመሪያ መሽሩሙንና ጎመኑን አበስላለሁ ማለት ነው። ጥብስ አደርገዋለሁ በዘይት እና ትንሽ ጨው እየጨመርኩ ጠብሰዋለሁ ማለት ነው። እዚህ ጋር ደግሞ እንደምታዩት ቲማቲሜን ዘይት አድርጌያለሁ። ጨምርና ቲማቲሜን በደንብ በዘይት እና ትንሽ ጨው ጨምሬ በደንብ አበስለዋለሁ ማለት ነው። እንግዲህ መሽሩማችን እንደዚህ ከበሰለ